ትዘካ ዘካ ሳንቼዝ ትዘካ የትዝክታ ዘካ ሳንቼዝ ትዘካ ዋትስአፕ መድረክ ከፖለቲካ ከሃይማኖት ከብሔርና ከጎሳ ነፃና ገለልተኛ በመሆን የተቋቋመ በካሳንቺስና አካባቢዋ ነዋሪነት ብቻ መሰረት ያደረገ ስብስብ ነው። መስከረም 11 ቀን 2018 ዓ.ም ምስረታውን ያደረገው ይህ ስብስብ በተለይም እምዬ ካሳንቺስ ከፈረሰች በኋላ በተለያየ አካባቢ ተበታትነው ያሉትን በጤናና በአቅም ማነስ እንዲሁም በኑሮ ውድነት ለተጎዱ የካሳንቺስ ነዋሪዎች አሉበት ድረስ በመሄድ እገዛ እያደረግን እንገኛለን። በተጨማሪም ካሳንቺስና አካባቢዋ የጥንት አይጠገብና አይረሴ ታሪኳን ለመሰነድና ለትውልድ ለማስተላለፍ መረጃዎችን እያሰባሰብን እንገኛለን። ትዝታ ዘካሳንቺስ ትዘካ በካሳንቺስና አካባቢዋ ነዋሪ የሆኑትን እንቃኛለን። በሕይወት የሌሉትንም እንዘክራለን። በዚህ አጋጣሚ በሲዳሞ ጠቅላይ ግዛት ተወልዶ ካሳንቺስ ያደገው ደበበ ሰይፉ ከዚህ ዓለም ድካም ካረፈ እነሆ 26 ዓመታት አለፉ። ይህን አስመልክቶ ትዘካ የፊታችን ቅዳሜ ሚያዝያ 17 ቀን 2018 ዓ.ም ከምሽቱ 11 ሰዓት በኢትዮጵያ ሰዓት አቆጣጠር ወይም ሳተርዴይ አፕሪል 25 2026 10 AM ኢስተርን ታይም USA ደራሲ ገጣሚ ሀያሲና የሥነ ጽሑፍ ተመራማሪው ፕሮፌሰር ደበበ ሰይፉን በዙም እንዘክረዋለን። በዝክረ ደበበ ሰይፉ የዙም መሰናዷችን ከደራሲው ቤተሰቦች መካከል ወንድሞቹን እንጋብዛለን፣ ወደ እናንተ እናቀርባለን። ደበበ ሰይፉ ያስተማራቸውና የሚያውቁት የቅርብ ጓደኞቹ ወይም ባልንጀሮቹ እንግዶቻችን ናቸው። የተከበራችሁ ውድ የትዘካ ቤተሰቦች ይህንን ታላቅ የዝክረ ደበበ ሰይፉ መሳጭና አስደሳች ታሪካዊ የዙም ዝግጅት የምትከታተሉበት የዙም መግቢያውን የምናሳውቃችሁ መሆኑን ከወዲሁ በታላቅ አክብሮት እያሳወቅን የትዘካ መድረክ ለሁላችሁም ጥሪ ያደርጋል። ትዝታ ዘካሳንቺስ ትዘካ ካሳንቺስ ብረሳሽ ቀኜ ትርሳኝ። ለሰው ይመጣል የሞተው ይነሳል። እስቲ ይህ በሉ በዱስያ አንጎራጉሩ የዘመድ ወዳጅ ይፈንቀል መቃብሩ ይሰበር ጻፉ ገደል ተፈኑ የምጽአት ጅብታ ዋሽንት ነጋሪቱ ይሰማው ልባችሁ ቀርነ መለከቱ አይናቱ ያለፈው ልብ መዘገበው ሰራዊቱ ዳጋ የቅርብም የሩቅ በሙዚቃ ስዕል ይነደፍ ይድመቅ ዋለ ሞራ ዋለ እጇን ይበላ ዋለ አይኗን ይበላ ዋለ ሞራ ዋለ ካዜ ለሶይ ላንጎራጉ ቢጂ ልቤ ማዋጡ አይኔ ማማቱ ሙዚቃ መላክናት ምጽአት ደዋይ ሙታን እንዲነሱ ያልታየን ይታይ ብትጣጣ ተንባም ብታመጣ ይታይ የዳዊት በገና ጉንጬን ብታጠላ ሲወላዊ ነፍሴን ቁስሌን አድን ብላ ሸክሜን አቀል ብላ በዘመናት አረም ተውጦ የቀረው በድንጋይ ደለል የተዳፈነው ዛሬ በከፈቱ የሷዲው ጥፋቱ መቼ ርቃትና ተስዋብነቱ ስንቶቹ አየሁኝ አንቺ ነፍስ ሕይወትን ሲቀምሱ በአንቺ ምላስ ድሙቃና ሁሉ አንቺ ጋር ደርስ ጣዕመ መልካም ነው ምግበ መንፈስ ይሁንም አንቺዬ ብርታቴ
ይክደኛል ለአንቺ መስጋቴን መደበቅ ምን ያሻል ሰጥቶ እንዳትይኝ ማቴ ተዶሺ ያለብኝን ጭንቁን ምሬቱን አገሮን እንዴት ላዋንሺ ያም ሆኖ የሥራት ተርኩ ማመኔም አልቀረ ታዳጊ እንደሆንሽ ከነርሱ ተሰወረ በይ እንግዲህ በርቺ የትላንቴ ምንጪ የሀዘን ቁራሽ በይ እንግዲህ በርቺ የዛሬን እንጂ የጭንቅ ግማሽ የነገም ያንቺ የምባዬ ትዛሽ እንዲህ ካልተራዱ ፋንቺ ብቻዎቹ አጣጥቶ ይገላል የህይወት ፀሐይ ምቹ